ሰላም ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው አሪፍ ፊልም ይዤላችሁ መጥቻለሁ። ቻናላችንን እስካሁን ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ፊልሙንም ላይክ ማድረግ እንዳይረሳ። ፊልሙ ሲጀምር አንዲት ሴትን ያሳየናል። ይህች ሴት ጠዋት ከእንቅልፏ ስትነቃ ከአጠገቧ ቆንጆ የሆነ ወንድ ራቁቱን ተኝቶ ታገኘዋለች። እሱም ተነስቶ በተመስጦ ያያታል። አሪፍ ሌሊትም ያሳለፉ ይመስላሉ። ትላንት ላይ ተማሪ ሆና በክፍሏ ውስጥ የልብ ወለድ መጽሐፍ እያነበበች ነበር። ህይወቷ የተመሰቃቀለው ሊንዳ ብድሯ አልተከፈለም። በትርፍ ጊዜዋ የምትሰራውን ስራ አጣለች። የስራ ቃለ መጠየቋም አልተሳካም። ማህበራዊ ሚዲያዋ ላይ እንኳን ምንም ተከታይ አልነበራትም። በዚህ አሳዛኝ ህይወት ውስጥ ሆና ልብ ወለዱን በተመስጦ እያነበበች ቀጣይ ክፍሉ አለመለቀቁን ታያለች። በዚህም ተናዳ ጸሐፊውን ኮሜንት ላይ ትሰድበዋለች። ተነስታም ልትሄድ ስትል ኮዳ ረግጣ ያንሸራትታትና ትወድቃለች። በዛውም እንቅልፍ ይወስዳታል። ስትነቃም አንድ ወጣት ስሟን ስጠራት ሰማች። ዞር ብላ በመስታወት ስታይ ራሷን ጥንታዊ ልብስ ለብሳ ታገኘዋለች። በዚህም ደንግጣ አገልጋዩን ማነኝ ብላ ትጠይቃታለች። አገልጋዩም የጠቅላይ ግዛት ምክር ቤት የመጨረሻ ልጅ መሆኗን ትነግራታለች። ይህን ስትሰማ እሷ የልብ ወለዱ አጋዥ ገጸ ባህሪ መሆኗን ትረዳለች። ባለማመንም በዙሪያ ያለውን ዓለም ከቃኘች በኋላ በእውነት ወደ ልብ ወለዱ ዓለም እንደገባች አምና ተቀበለች። በአገልጋዮቿም እየተመራች ወደ ወላጅ አባቷና ወንድሞቿ ቤት ሄደች። ማዕድ ቀርቦ መላው ቤተሰብ ተሰብስቦ እየጠበቃት ነበር። ምግብ መብላት ጀመሩ። ሊንዳም የቀረበላትን ምግብ ጣፋጭ ስለነበር መቼም ተማሪ ሆኜ ከምበላው ፓስታ ይሻለኛል እያለች ጥርግ አድርጋ በላችው። አባቷም ለውጧን ሲያይ ተደሰተ። እናም ለትዳር ሰው እንደሚፈልግላት ነገራት። ወንድሟም ለምን በዳን ሆንግ ስብሰባ ላይ ዛሬ አትገኝም ይላታል። ዳን ሆንግ ታላላቅ የባለስልጣን ልጆች የሚገኙበት ስብሰባ ነው። አገልጋዩም እዛ ህይወት አጋሯን ልታገኝ እንደምትችል ነገረቻት። የዳን ሆንግ ወርሃዊ ስብሰባ ቀን የሊንዳ አባት ሁለት ትላልቅ የመዳብ ወርቆችን አውጥቶ ሰጣትና ዛሬ መላው ታዳሚውን የሚያስደምም ልብስ እንድትገዛ ነገራት። እሷም በደስታ የአባቷን ትዕዛዝ ተቀበለች። ሊንዳ አሁን እየኖረች ያለችው የቅንጦት ህይወት እያስደሰታት ነው። ወደምትወደው ልብ ወለድ ውስጥ ገብታ የተከበረችና ብዙ ብር የምታወጣ ገጸ ባህሪ ውስጥ መሆኗን ስታውቅ ይበልጥ ፈነደቀች። ማን የተጎሳቆለ ህይወት ይፈልጋል እያለች ያለችበትን ቦታ መሰገነች። በዳን ሆንግ ስብሰባ ላይ ከመገኘቷ በፊት ከአገልጋዮቿ ጋር ልብስ ለመምረጥ ወደ ሱቅ ሄዱ። እንደደረሰችም ሰራተኛዋ ሁለት ቀሚሶችን አምጥታ ሳየቻት። በአሁን ሰዓትም ያለው ውድ ቀሚስ እንደሆነ ነገረቻት። ሊንዳም ሳታመነታ ሁለቱንም ባንዴ ገዛችው። ወዲያው ሐዋሲውን ልብስ ለመውሰድ መጣች። አገልጋዩም ይህች ሴት በቀኝ ግዛቱ የምክር ቤት አባል ሴት ልጅ መሆኗን ነገረቻት። ሊንዳም በልብ ወለድ ውስጥ ተቆጥረው የማያልቁ ስህተትን የፈጸመችውና ተንኮለኛው ገጸ ባህሪ ሐዋሲውን መሆኗን ተረዳች። ሐዋሲውን ባለ ሱቁ የፈለገችውን ቀሚስ ቀድሞ ለሷ ስላላስቀመጠላት ተናዳ በጥፊ አጋጨችው። ሊንዳም ይህን ስታይ በጣም ተናደደች። ነገር ግን ያልሆነ ጉዳይ ውስጥ ላለመግባት ብላ ንዴቷን ዋጥ አድርጋ ልብሱን ለሐዋሲውን ሰጠቻት። በዚህን ጊዜ ወዲያው አንዲት ቆንጆ ሴት ወደ ሱቁ ትገባለች። ወዲያውም ድባቡ ተቀየረ። ያዩት የሱቁ ሰዎች በሙሉ ስለ ውበቷ እየመሰከሩ ነበር። ሐዋሲውንም ተናዳ ገፈተረቻትና ቦታዋን እንድታውቅ ነግራት ሄደች። በዚህን ጊዜ ሊንዳ ይህች ቆንጅዬ የልብ ወለዱ ዋና ገጸ ባህሪ የሆነችዋ ጆይ እንደሆነች ተረዳች። በልብ ወለድ ውስጥ ጆይ ገና በሕፃንነቷ ሁለቱንም ቤተሰቦቿን ያጣች ልጅ ነበረች። ነገር ግን ከተማ ውስጥ በሚታወቀው ባለጸጋ በጉዲፈቻ ተወስዳ ያደገች ልጅ ናት። ካደገችም በኋላ ከንጉሱ ወንድም ልጅ ጋር ግንኙነት እንዳላት ይታሰባል። ለዚህም ነው ሐዋሲውን እንደ ተቀናቃኝ አይታ የምታሰቃያት። ሐዋሲውን በዛሬው የዳን ሆንግ ዝግጅት ላይ ልክ ልኳ እንደምታስገባትና ሊንዳንም እንድታግዛት እንደምትፈልግ ነገረቻት። ሊንዳም የጆይ ውበትና ትህትና በቴሌስኮፕ እያየች ታደንቃለች። ጆይ የራሷ መከራ ቢኖርባትም ለድሆች የሚያስፈልገውን ነገር ታከፋፍል ነበር። ሊንዳ ዞር ብላ ስትመለከት የልብ ወለዱ ዋና ገጸ ባህሪ ያንግ ወደ ከተማ ሲገባ አየችው። ያንግ የንጉስ ወንድም ልጅ ነው። የተከበረ የዘር ግንድና አስደናቂ የማርሻል ጥበብ ችሎታ አለው። ያንግ ራሱን የንጉሱ አዳኝ ውሻ ብሎ ይጠራል። በሄደበት ደም ማፍሰስ ነው ስራው። የያንግ ታናሽ ወንድም የሆነው የልብ ወለዱ ሁለተኛ ገጸ ባህሪ ጁንግ በጣም ቅንና ለሰው አሳቢ ነው። ከወንድሙ ጋር ያለው ግንኙነትም የጠበቀ ነው። እርስ በእርሳቸውም ለረጅም ጊዜ ጓደኛሞች ነበሩ። ሐዋሲውን ያንግን ስታይ የእሱን ትኩረት ለመሳብ ብላ መሀል መንገድ ላይ ስትቆም የጭነት ሳር እላይዋ ላይ ወደቀባት። እሷም ባለመታየቷ ተናደደች። ይህን ከሩቅ የምትመለከተው ሊንዳ ምንም እንደዚህ አይነት ሴራ ውስጥ የመግባት ሐሳብ ስለሌላት
በአካባቢዋ ያለውን ነገር እያየች ትደሰታለች። ከዛሬው የዳንሆንግ ስብሰባ በኋላ ዋናዎቹ ገጸ ባህሪዎች እጣ ፋንታቸውን የሚያውቁበት ሁኔታ ይፈጠራል። ሊንዳም ይህን ጣፋጭ ፍቅር ሲፈጠር ለማየት በጣም በጉጉት እየጠበቀች ነው። ምሽት ላይም ለረጅም ጊዜ ሲጠበቅ የነበረው የዳንሆንግ ስብሰባ በመጨረሻም ደረሰ። በስብሰባው ላይም ሁሉም ሴቶች ምንም እንኳን በውስጣቸው ቢጠሏትም ሐዋሲዮንን እያሞካሿት ነበር። ሊንዳም ይህን እያየች እያለ ስብሰባውን የምታስተናግደው ቆንጂዬዋ ጆይ ወደ ክፍሉ ሻይ፣ ኩኪሶችን እንዲሁም ሌላ ምግብ ይዛ ወደ ክፍሉ ገባች። ሐዋሲዮንም ሻይ ቅጅልኝ አለቻትና ከዛ ሆን ብላ እቃውን ጣለችው። ጆይም ቶሎ ብላ ስባሪው ልታነሳ ስትል ሐዋሲዮን በእግሯ አንዱ ስባሪ ስትመታው የጆይን እጅ ቆረጠው። ጆይም እጇን በጨርቅ ልትጠቀልል ከክፍሉ ልትወጣ ስትል ሊንዳ በትህትና መሐረቧን ሰጠቻት። ሐዋሲዮን የሊንዳ ድርጊት ባያስደስታትም ቶሎ ብላ ያልሆነ ወሬ ስለ ጆይና ስለ አሳዳጊ አባቷ መናገር ጀመረች። ሊንዳ ይህን ስትሰማ ምንም ያላጠፋችው ጆይ እንደዚህ ያላግባብ ስትጎዳ ማየቷን ገብግቧት በእርምጃ ሐዋሲዮን ፊት ሄደች። መናገር የምፈልገው ነገር አለ አለች። ከዛ ግን እራሷን አረጋግታ ዛሬ በእንደዚህ አይነት ቀን ሻይ ብቻ ሳይሆን አልኮልም መጠጣት አለብን አለች። ሐዋሲዮንም በሐሳቧ ተስማማች። ነገር ግን ጆይን ማዋረድ ስለፈለገች ወይኑ ቅጅልኝ አለቻት። ጆይም እሺ ብላ ልትቀዳ ስትል ሊንዳ ተቀበለቻትና ቆንጅየዋን ጆይ ከለለቻት። ከዚያም እኔ ምርጥ የመጠጥ አይነት አውቃለሁ አለችና በዘመናዊው ዓለም በተማረችው መሰረት መጠጡን ማደባለቅ ጀመረች። ከዚያም መጀመሪያ ለሐዋሲዮን ሰጠቻት። እሷም ስትቀምሰው ወዲያው ጣፈጣት። ሊንዳም በየተራ ለሁሉም አዘጋጅታ ሌሊቱን እየጠጡ አጋመሱት። ሊንዳም ራሷን አስክራም ቢሆን ጆይን ከችግር እንዳወጣቻት ተረድታለች። በማግስቱ ሊንዳ ስትነቃ ጣቶቿን የአንድ ጠንካራ ሰው ደረት ላይ ታገኛቸዋለች። አይኖቿንም ስትከፍት ከጎኗ አንድ መልከ መልካም ሰው አለ። ቀርባ በደንብ ስታየው የልብ ወለዱ ዋና ገጸ ባህሪ ያንግ መሆኑን ተረዳች። ማታ ላይ የተፈጠረው ምንድነው ብላ ስጠይቅ ሊንዳ ሰክራ ወንዝ ዳርቻ አዝና ቁጭ ብላ ነበር። ቦታውን ስታየው የልብ ወለዱ ዋና ገጸ ባህሪዎች የተገናኙበት ቦታ ነበር። ስጠብቀው የነበረው ጊዜ መድረሱን ተረድታ ጥንዶቹን ለማየት ስትነሳ ሳታስበው ትንሸራተትና ልትወድቅ ስትል የልብ ወለዱ ዋና ገጸ ባህሪ ያንግ እጇን ይዞ ያደናታል። እሷም ደስ ብሏት አድናቂ ነኝ ብላ ለመጨበጥ ሞከረች። እሱ ግን ሰይፉን አወጣባት። ሊንዳ ሰይፉን ችላ ብላ በስካር መንፈስ ያንግን ሳመችው። ከዚህ ኮስታራ ፊት ጀርባ ያለውን ቅን፣ ደግ፣ አስተዋይና ብቸኛ ማንነቱን እንደምታደንቅ ነገረችው። ያንግም ይህን ሲሰማ ልቡ ተነካ። በዚያው ምሽት በሊንዳ መስከር ምክንያት ሁለቱ አሪፍ ምሽት አሳለፉ። ሊንዳ በተፈጠረው ነገር ደንግጣለች። አላዋቂ መስላ ኃላፊነት ላለመውሰድ ቀስ ብላ ልትሄድ ስትል ያንግ አቅፎ ያዛት። ጸጉሯንም እያሻሸ ተመልሼ እስክመጣ ድረስ ከዚህ እንዳትሄጂ፣ ለትናንቱም ድርጊትሽ ኃላፊነት መውሰድ እንዳለብሽ እንዳትረሺ ብሏት ሄደ። የእሷ የግድ የለሽ ድርጊት የልብ ወለዱን ታሪክ እንዳይቀይረው ፈርታ ጆይን ለመጠየቅ በአካል ሄደች። ሊንዳም ጆይን ትላንት አግኝተሽዋል ብላ ጠየቀቻት። እሷም እንዳላገኘችውና ስለ ያንግ ያለውን ያልተረጋገጠ ወሬ ነገረቻት። ያንግ ሴቶች ላይ ምንም ፍላጎት የሌለው ሰው ነው አለቻት። ቢሆንም ሊንዳ ትላንት ላይ ከሱ ጋር ያሳለፈችውን አስታውሳ የሚወራ ወሬ ልክ እንዳልሆነ ነገረቻት። ጆይ ሊንዳ ትላንት ያደረገችላትን አስታውሳ ጓደኛሞች እንዲሆኑ ጠየቀቻት። ሊንዳ ምንም ሳታቅማማ እሺ ደስ ይለኛል አለቻት እና ጆይን ከእንግዲህ እራሷን ዝቅ አድርጋ እንዳታይ ነገረቻት። ነገር ግን ሊንዳ ወዲያው ያደረገችው ጸጸታት። አሁን ሁኔታው ተባብሷል። ዝም ብላ መኖር ያለባት አጋዥ ገጸ ባህሪ ከዋናው ገጸ ባህሪ ጋር ማደሯ ሳያንስ የጆይም የቅርብ ጓደኛ ሆናለች። ምን ማድረግ እንዳለባት እያሰበች እያለ አገልጋዩዋ ታገኛታለች። ወዲያውም ዛሬ ወደ እሷ ቤት ሽማግሌ እንደተላከ ትነግራታለች። ሊንዳ ይህን ስትሰማ በሩጫ ወደ ቤቷ መሄድ ጀመረች። መንገድ ላይ ያንግ በፈረስ እየጋለበ ሲሄድ አየችው። እሷም መሀል መንገድ ላይ ገብታ እንዳያልፍ ቆመችበት። እንደ ድል ሆኖ ያንግ ፈረሱን በላይዋ ላይ አዘልሎ አሳለፈው። ከአደጋ የተረፈችው ሊንዳም በቁጣ ለምን ጋብቻ እንደሚፈልግ ጠየቀችው። ያንግም በሴትና በወንድ መሀል የዚህን ያህል መቀራረብ ከተፈጠረ ጋብቻ ግድ መሆኑን አስረዳት። ሊንዳም ብዙ አይነት ሰበብ አቀረበች። ትናንት ማታ ያሳለፉትን እንደማታስታውስና ጋብቻ በአንድ ምሽት መቀራረብ ብቻ እንደማይወሰን ነገረችው። እሱም ይህን ጋብቻ ካልተቀበለች ቤተሰቧን ከንጉሳዊ ዘመድ በመስረቅ ወንጀል እንደሚከስና ለሞት ቅጣት እንደሚዳርግ አስፈራራት። ምንም ያላደረገ ንጹህ ቤተሰቧን ላለማጣት ስትል ግን ትንሽ ጊዜ ስጠኝ አለችው። እሱም 3 ቀን ሰጥሻለሁ አላት። ከዛ ግን ስርዓት ባለው መልኩ መቶ ጥያቄውን እንደሚያቀርብ ነገራት።
ሊንዳም በቤቷ ሂዳ ባላት ጊዜ ውስጥ እቃዋን፣ ገንዘቧንና አንዳንድ አስፈላጊ ነገሮችን መሰብሰብ ጀመረች። ምክንያቱም የልብ ወለድ ዋና ገጸ ባህሪ ከሆነች ብዙ ችግርና መከራ እንደሚገጥማት ታውቃለች። በተጨማሪም የያንግ የወደፊት ሚስት ጆይ መሆን እንዳለባት ታውቃለች። እንዲህ እያለች ለአገልጋዩ እያወራች እያለ ሐዋሲውን ክፍሏ ገባች። ከዛም ፊት ለፊቷ ያለችውን የሊንዳን አገልጋይ በጥፊ አጋጨቻት። ሐዋሲውን ትናንት ማታ የት ነበርሽ ብላ ጠየቀቻት። ምክንያቱ ደግሞ የሐዋሲውን ሰላይ ሊንዳ ከያንግ ቤት ስትወጣ አይታት ነበር። ሐዋሲውን በድጋሚ ከያንግ ጋር ያለሽ ግንኙነት ምንድነው ብላ ጠየቀቻት። የሊንዳም ድንጋጤ የሐዋሲውን ጥርጣሬ ልክ መሆኑን አረጋገጠላት። ሐዋሲውንም ተናዳ እንደምትበቀላት ዝታ ወጣች። ይሄ ደግሞ ሊንዳን ይበልጥ አበሳጫት። እንደኔ ያለችን የንጉስ ገጸ ባህሪ ለምን ይሄን ያህል ትኩረት ይሰጣታል ብላ እራሷንም መስታወት ፊት ጠየቀች። ዋና ገጸ ባህሪ ከመሆን ለመሸሽ ቆርጣ ከከተማው ለማምለጥ ወሰነች። ነገር ግን ያንግ ለጥበቃዎቹ ትዕዛዝ አስተላልፎ ነበር። ያላገባች ማንኛውም ሴት ከከተማ እንዳትወጣ ብሏል። ሊንዳም ጥበቃዎቹን ለማለፍ እንደ ወንድ ለብሳ ሄደች። ነገር ግን ያንግ የእሷን ምስል በሴትም በወንድም አስደርጎ አስለጥፎት ነበር። በኃይልም ለመውጣት ከሞከረች አገልጋዮቹ እንደሚያስሯት ገብቷት ሐሳቧን ቀይራ ተመልሳ ሄደች። ሳታውቀው ግን እያንዳንዱን እንቅስቃሴዋን ያንግ በቴሌስኮፕ እየተመለከተ ነበር። ሊንዳ ቤቷ ተመልሳ ሌላ እቅድ አወጣች። እቅዷም ያንግ የሚጠላውን አይነት ሴት መሆን ነበር። ያንግ ንጽህናን አጥብቆ የሚወድና ቆሻሻን የሚጠላ ሰው ስለሆነ ሊንዳ ሆን ብላ ጭቃማ ሜዳዎች ሄዳ በእጇ እየገባች ሳሮችንም እየነቃቀለች አገኛት። እሷም ሮጣ ፊቱ ሄደች። ለሚያያት የኔ ቢጤ ብትመስልም ያንግ ምንም አልተጸየፋትም። እንዳስደሰተውና ለሌላው አርአያ የምትሆን ሴት እንደሆነች ነገራት። ማታ ላይ ሊንዳ ሄዳ የውሸት የልደት ወረቀት ሰጠችው። ከዚያም የሁለቱ ትዳር እሱን እንደሚያስገድለው ነገረችው። እሱም የህይወት አጋሩን ካገኘ ቶሎ ቢሞት እንደማይቆጨው ነገራት። ይባስ ብሎ ከሞትኩ በኋላም እንዳታገቢ፣ አንቺ ሌላ ወንድ መቼም ቢሆን እንዲነካሽ አልፈልግም አላት። ሊንዳ የመጨረሻ ዘዴዋን ልትጠቀም ወሰነች። እሱም ቡዲስት አምላኪ ጋር ሄዳ ጸጉሯን መላጨት ነበር። ያንግም ተከትሏት ሄዶ ለቡዲስቷ ዓለማዊ ኃጢአቶቿን ዘረዘረ። በተለይ ለአልኮል ያላትን ፍቅር ነገራት። ሊንዳም ቶሎ ብላ ከዚህ በኋላ እንደምታስተካክል ነገረቻት። ያንግም ከሱ ጋር እንዳደረች ነገራት። ይህን ስትሰማ ቡዲስቷ ደንግጣ ጮኸች። ከዚያም ሊንዳን እንደማትቀበላት ነገረቻት። ሊንዳ ማዝና ወደ ጫካ ገባች። ከዛ ግን ሁለት ሽፍታዎች ከፊት ለፊቷ መጡባት። እሷም ደንግጣ ሳለ የያንግ ወንድም የሆነው ጁንግ መጣና እጇን ይዞ በመሮጥ አስመለጣት። እሷም የዋህነቱን እያየች በውስጧ ተደሰተች። ማግባትም ካለባት እሱን እንደሆነ ለራሷ ተናገረች። ጁንግ የንጉሳውያን ቤተ መጻሕፍት ባለስልጣን ስለነበር ሊንዳ ወደ ስነ ጽሑፍ ክለብ እንድትመጣ ጋበዛት። ከውጪ ማራኪ የማንበቢያ ቦታ ቢመስልም ውስጥ ላይ ግን የባለስልጣኖች ድብቅ መጠጫ ቦታ እንደሆነ ነገራት። እሷም በጣም ተማርካ የፍቅር ቅዠት ውስጥ ገባች። በድንገት ግን ያንግ ከዛፉ ጀርባ ብቅ አለ። ከዛም ቤተ መጻሕፍቱ ጋር እንደማትሄድ ነገራት። በዚህ ጊዜም የሊንዳ ወንድሞች እያለፉ ነበር። ከዛም ያንግ ያለምንም ማመንታት የወደፊት አማቾቼ ብሎ ጠራቸው። ቀጥሎም ደግሞ በይፋ እሷን እንደሚያገባ ሊናገር ሲል ሊንዳ እንዳይናገር አፉን ለመያዝ ወደ እሱ ሮጣ ሄደች። ከዛ ግን እራሷን ስታ ወደቀች። ክፍል 2 ቶሎ እንዲሰራላችሁ የምትፈልጉ ኮሜንት ላይ የገባችሁ ፓርት 2 ብላችሁ ጻፉልኝ። ፊልሙ የተመቻችሁና ቻናላችን እስካሁን ሰብስክራይብ ያላደረጋችሁ ደግሞ ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እንዲሁም ደግሞ ለሌሎች ሊደርስ ሼር ማድረጋችሁን አትርሱ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ።